ጡረታ ከወጣው በኋላ ደጋግሜ የመጣበት መድረክ እንደሆነ ተስፋ አደርጋለሁ። ዛሬ አስቀድመው እንድለማመደው ለጋበዙኝ ሰዎች ምስጋና እያቀረብኩ በመጀመሪያ የዚህ ዩኒቨርሲቲ ተማሪዎች፣ አስተማሪዎች፣ አጠቃላይ ኮሚኒቲው ይህ አንጋፋ ተቋም ለ75ኛ ዓመት የምስረታ በዓሉ እንኳን አደረሳችሁ፣ እንኳን አደረሰን። 50ኛውን አክብራችሁ 75ኛው የተቀላቀላችሁ ለ100ኛው ያድርሳችሁ ማለት እወዳለሁ። ዛሬ የማቀርብላችሁ መነሻ ጽሁፍ ምሁር የምሁር አመራር አዲስ አበባ ዩኒቨርሲቲ የኢትዮጵያ ምሁራን ብልጽግናው ላይ ያላቸው ሚና የሚዳስስ ይሆናል። የመጀመሪያው ርዕሴ ቀደም ሲል ፕሮፌሰር እንዳነሱት የምሁራን ሚና በፈጣን ዘመን የሚል ቢሆንም ወደኛ ለማውረድ የምሁራን ሚና ለሀገር ብልጽግና ወደሚል ትንሽ ሞዲፋይ አድርጌዋለሁ። ይህን ሞዲፋይ ያደረኩበት ዋናው ምክንያት ወደ እናንተ ለመምጣት ስሰናዳ አንድ ፈላስፋ ተናገረ የተባለውን ነገር አስታወስኩኝ። ሰዎች በሶስት ካታጎሪ ከፍላቸዋል። ሶስት አይነት ሰዎች አሉ ይላል ፈላስፋ። ገሚሱ ሰው አፍቅሮተ ነዋይ ያለው ነው ይላል። ገሚሱ ሰው አፍቅሮተ ክብር ያለው ሰው ነው ይላል። ገሚሱ ደግሞ አፍቅሮተ ዊዝደም ወይም ጥበብ ያለው ነው ይላል። እና ዛሬ እኔ የመጣሁት ላቨርስ ኦፍ ዊዝደም ወደሚባለው ስብስብ ነው በሚል ተስፋ አይዲያን የማይፈሩ አይዲያን ኢንተርቴን የሚያደርጉ ሰዎች ከሆኑ የተንሳፈፈ ጉዳይ ብቻ ሳይሆን ትንሽ ወረድ ብሎ ወደኛ ሁኔታ ቢመጣ አይከፋቸውም በሚል እምነት በተወሰነ ደረጃ ርዕሱን ሞዲፋይ አድርጌዋለሁ። የምሁራን ሚና ለሀገር ብልጽግና እጅግ ከፍተኛ ሚና ያለው ምሁር በዘርፉ የሚሰጠውን አመራር በተሰጠው ከረንሲ የሚሰጠውን አመራር አውቆ ለይቶ የሚገለገል ሲሆን ነው። ምሁራን የጋራ ትርክት በመፍጠር ምሁራን የበለጸገች ከድህነት የተላቀቀች ኢትዮጵያን ለማየት የሚጠበቅባቸው ሚና ይወጡ ዘንድ ምሁራዊ አመራር መስጠት ይጠበቅባቸዋል። ምሁራዊ አመራርን ከማየታችን በፊት በተወሰነ መልኩ መሪ ማን ነው ማለት ይኖርብናል። መሪ በመጀመሪያ ራሱን ያሸነፈ፣ ራሱን የሚያነጋግር፣ በውስጡ ያለውን ቮይስ እና ኖይዝ መለየት የሚችል፣ ኖይዝ ሰፕረስ እያደረገ ለቮይስ ስፔስ የሚሰጥ፣ ከራሱ ጋር መወያየትና ራሱን ማድመጥ፣ በዚያም ሂደት ራሱን ማሸነፍ ያስቀደመ ሲሆን ነው። ራሱ ጋር መነጋገር ከተለማመደ በኋላ በራስ እና ከራስ መነጋገር በቂ ስላልሆነ ጊዜን ለመዋጀት፣ ጊዜን ለማትረፍ፣ ጊዜ ፈጣን ጋላቢ ፈረስ መሆኑን አውቆ እያንዳንዱን ወቅት ለተገባ ዓላማ ማዋል የሚችል ሲሆን ራሱን ያሸነፈና ጊዜን መጠቀም የሚችል ከሆነ በኋላ ሶስተኛው ምዕራፍ ስለ ሐሳብ ያለው አፍቅሮት፣ ስለ ሐሳብ ያለው መከፈት፣ ሐሳብን ኢንተርቴን ለማድረግ ያለው ዝግጁነት ነው። ሰው ራሱን ካደመጠ፣ ከራሱ ጋር ከተወያየ፣ የጊዜን ዋጋ ከተገነዘበ፣ ለሐሳብ ቦታ ከሰጠ፣ የመጨረሻው ከአንድ ምሁር ኢምፓክትፉል እንቅስቃሴ በፊት የሚቀርበው ነገር ግብ ነው። ዝም ብሎ እንደዚሁ ሐሳብ የሚገበይ የሚሸጥ ሳይሆን የሆነ ነገር ለማሳካት ግብ የሚያስቀምጥ መሆን አለበት። በዚህ ጊዜ በዚህ ሁኔታ እነዚህን ጉዳዮች አሳካለው የሚል መሆን አለበት። ያንን ማድረግ ሲችል ከራሱ አልፎ ሌሎችን ኢንፍሉዌንስ የሚያደርግ፣ ከራሱ አልፎ ሌሎችን መጥቀም የሚችል ይሆናል። ለዚህም ነው ሊደርሺፕ ኢዝ ናት አባውት ፓወር ኤንድ ፖዚሽን የሚባለው። ኢትስ አባውት ፐርፐዝ ኤንድ ፖቴንሻል። ስለያዝነው ቦታ ሳይሆን ባለንበት ቦታ ሁሉ በእነዚህ ልምምዶች የለውጥ ኤጀንት ሆነን
አመራር መስጠት ሰዎች ይችላሉ፣ በተለይ ምሁራን። አንደኛው አዎንታዊ ተጽዕኖ በመፍጠር ሊደርሺፕ ኢዝ ኦል አባውት ኢንፍሉዌንስ የሚባለው ማለት ነው። ከራስ አልፎ የሚከተልን ኃይል ኢንፍሉዌንስ ማድረግ ስለሆነ የለውጥ ትልም ገንብተው የለውጥ ትልም ነድፈው ሰዎችን ማስተባበር፣ ሰዎችን ማብቃት፣ ሰዎችን ማሰማራት፣ ሰዎችን ኦቨርሳይት ማድረግ ሲችሉ የዚያ ሁሉ ድምር ደግሞ ውጤት ሲያመጣ አንድ ሰው የመሪነት ብቃት ተጎናጽፏል ይባላል። ውስን ወሳኝ የመሪነት አንኳሮችን ለማንሳት መሪነት ለስልጣኔ ስምረት ያለውን ዋጋ በተወሰነ አንስቼ ማለት ፈልጋለሁ። መሪነት በጊዜና በዘመን ላይ መሰልጠን ማለት ነው። የዛሬ 75 ዓመት የነበሩ የዚህ ተቋም ምሁራን፣ የዚህ ተቋም መሪዎች የሰለጠኑበት ሁኔታና ዛሬ የምንሰለጥንበት ሁኔታ አንድና ያው አይደለም። ምሁርነት በጊዜና በዘመን ላይ መሰልጠን ነው። ምሁርነት ከጊዜ ጋር ያለን ሽቅድድም ሳይታለፉ ሳይቀደሙ መኖር ማለት ነው። ከተቀደሙ ይበላሻል። ለዚህም ሶስት ዋና ዋና የምሁርነት አንጓዎች በመሪነት አስታክኬሊ። የመጀመሪያው መሪዎች የሐሳብ መሪዎች ወይም ምሁራን ናቸው። የሐሳብ መሪዎች ወይም ምሁራን ያለፈውን ያለንበትን የሚረዱ መጪውን ማየት የሚችሉ ዛሬን አበክረው የሚሰሩ ናቸው። ትናንትናን በቅጡ መለስ ብለው መዳሰስ የማይችሉ ከሆነ ብላይንድ ስፓት እንዳላቸው የማይገነዘቡ ከሆነ ወደ ኋላ መለስ እያሉ ማየት ወደፊት ለመስፈንጠር ያለውን ፋይዳ የማይገነዘቡ ከሆነ ነገን አርቀው ለማየት ይቸገራሉ። ትናንትናን መዳሰስና ነገን ማየት በቂ አይሆንም። ዛሬን ጠንክሮ መስራት ይጠይቃል የሐሳብ ምሁር ለመሰኘት። ለምን? ሐሳብ የለውጥ ኃይል ነው። ምሁራን የለውጥ ወኪል ናቸው። ምሁራን ልክ አንድ ሰው የህዝብ ወኪሉ ነው ተመርጦ ተወክሎ ፓርላማ እንደሚገባው ሁሉ ሐሳብን ወክለው በፖለቲካል አውድ፣ በኢኮኖሚክ አውድ፣ በሰዎች መስተጋብር ውስጥ የሐሳብ ወኪል ሆነው የሚንቀሳቀሱ ኃይሎች ናቸው። ሐሳብ የለውጥ ኃይል ነው። ምሁራን የዚያ ወኪል ናቸው። ውክልናቸውን በወጉ የማይወጡ ከሆነ ውክልናውን በወጉ እንደማይወጣ የህዝብ ተመራጭ ማለት ናቸው። ሁለተኛው ክሪቲካል የአመራር አይነት የተቋም መሪዎች ኢንስቲቱሽናል ሊደርስ ወይም መንግስት በሚባለው ሊካተት ይችላል። ይሄ የተቋም ለውጥ ቅድም ያነሳዋቸውን የሐሳብ መሪዎች ጥንስስ ተቋማዊ የሚያደርግ ኢንስቲቱሽናላይዝ የሚያደርግ ኃይል ማለት ነው። ለምሳሌ ሰዎች ከሃንቲንግ ወጥተው በምግብ ራሳቸውን ለመቻል ወደ ግብርና እንቅስቃሴ፣ ወደ ግብርና ቴክኖሎጂ፣ ወደ ግብርና ሙቭመንት ውስጥ የገቡት በሐሳብ ነው፣ በተቋም አይደለም። የግብርና ሪቮሉሽን ከተስፋፋ በኋላ ያ ሪቮሉሽን ያመጣው አጠቃላይ ማህበረሰባዊ እንቅስቃሴ የነበረው ተቋም ሊያስተዳድረው ብቃት ስላልነበረው ፊውዳሊዝምን ፈጠረ። ፊውዳሊዝምን የወለደው የግብርና ሪቮሉሽን ነው። ግብርና ሪቮሉሽን የፈጠረው ደግሞ ሐሳብ ነው። እነዚያ የሐሳብ ወኪሎች በማህበረሰብ ውስጥ በሚፈጥሩት ኢንፍሉዌንስ ማህበረሰባዊ እንቅስቃሴ ከፈጠሩ በኋላ ሄዶ ኢንስቲቱሽናል ቼንጅ አምጥቶ ሙሉ እስከሚሆንበት ጊዜ ድረስ የተሟላ ውጤት ሊያመጣ አይችልም። ተቋም ይፈልጋል። የካፒታሊዝም ስርዓት በአግሪካልቸር ሪቮሉሽን ጊዜ በሐሳብ ደረጃ በአርቲክል ደረጃ ነበረ፣ ግን ተቋማዊ የመሆን አቅም አልነበረው። ኢንዱስትሪያል ሪቮሉሽን ሲፈጠር ኢንዱስትሪያል ሪቮሉሽን የፈጠረው ሐሳብና ማህበረሰብ በፊውዳል ስርዓት መገዛት መተዳደር በቂ ስላልሆነ ፊውዳል ስርዓትን ማፍረስና ካፒታሊዝምን መፍጠር ግዴታ ነበር። ሐሳብ ሙቭመንት ይፈጥራል፣ ሙቭመንት ስርዓት ይፈጥራል። ካፒታሊዝም ኢንዱስትሪያል ሪቮሉሽን ከፈጠረው በኋላ